በቃ መግለጽ ይሳነኛል። በጣም ከባድ ደስታ ነው። እንደቡና ውሃ ችግር ከፍ ያለ ደስታ ተሰምቶናል። እንደ ህዝብ ማለት ነው ከፍተኛ ደስታ ተሰምቶናል። ሰዎች አስተዳድራለሁ። እሱ ደግሞ አንድ ጀሪካ ውሃ አይደለም 4 ጀሪካ ውሃ ሲታዛ በ50 በ60 ብር ከባድ ይቀፍ ነው ማለት ነው። ለማስተዳደር በጣም ትልቅ እፎይታ ነው። ከምንም በላይ በቃ የውሃ ችግር ስለሆነ አገሪቱን ደካማ ጎን አድርጓት የሚኖረው አሁን ልጅ ማሳደግ እንችላለን። ውሃ ካገኘ ነው በቃ የ15 የ25 ኪሎ ሜትር ነው ሄደን ርቀቱ የምንቀዳው። የምናስቀዳውም በአህያ ነው። እሱም 20 ሊትር 50 ብር 60 ብር ነው። ለዛውም አናገኝም። ውሃ በአህያ እያመጡ የሚሸጡልን ለሰዎችም ያው በግድና ነው በ30 ችግር ነው። እኛ አሁን ይህን ቆይታ በማየታችን በጣም ደስ ብሎናል። 75% ከኑሯችን አንጻር በውሃ ችግር ነው። በቃ ኢኮኖሚ ድቀት ገጥሞናል። ከባድ ድቀት ነው። 75% ለውሃ ነው የምናወጣው ወጪ የምናደርገው። ልጅ ማሳደግ አንችልም። ውሃ ችግር ማለት ነው። ስለዚህ ይችን ቆይታ በማየታችን በጣም ደስ ብሎናል። ድርጅቶቻችን እናመሰግናለን። በየቤታችን እንደ በሰዎች ሀገር እንደምናየው ጥረት አድርገው በየቤታችን ይገባሉና እፎይታው አሁንም ቅድምም እየጨመረ ደስ ይለናል። ከባድ ችግር ነው። በቃ የኢኮኖሚ ድቀት አይና ቡና ላይ የውሃ ችግር ነው። በቃ ዝቅ አርጎ የሚኖረው ማለት ነው። ዋይና ሶራ ከሌሊቱ 10 ሰዓት እንቅልፍን ትተን መንከራተት ጀሪካ ይዞ ምህን ባጋዘን በቆማጤ ነው የምንሄደው። ውሃ አይገኝም። ተንከራተን ልጆቻችን ሁላ በሶራ ነው የሚያድሩት። አሁን ይህን ውሃ በመለቀቁ በጣም ትልቅ ደስታ ነው የተሰማኝ። ሀገራችን ሸጋ ነበረኝ፣ ግን በውሃ ድርቀት በውሃ ችግር ከተለያየ ቦታ እንኳን የመጡ ሰዎች በሃይላንድ ውሃ ሰራ ነው የሚሉ ሰዎች አሉ። እና ሀገራችን ዝቅተኛ ያደረገብን ነው ውሃ ችግር ነው። አሁን ደግሞ ይች ብልጭ ብላለች። በየቤታችን ቢገባ ደስ ይለኛል። በጣም ርቀት አለው። እዚያ ላይ ወረፋው ችግር ነው። የት መጣ የት ነግ እየተባባልን እየተሰዳደብን ነው የምንለያየው። በጣም ችግር አለ እና ሰፋ ያለ ነገር አሁንም ይች ብልጭ ብላለች። ለቀጣይ ደግሞ ትንሽ ሰፋ ብላ ቤት ለቤት ይለቀቅልና ብዙ ደካማ አለ፣ ብዙ በሽተኛ አለ፣ አይነ ስውር አለ፣ ካልጋ ላይ ይዋል አለ፣ በውሃ ችግር የሚጨናነቅ ሰው አለ። ይሄ ብቻ ሳይሆን ትንሽ ሰፋ ብሎ በየቤታችን ለሽማግሌዎቹ እኛ ትንሽ ገንዘብ ኑሮና በገንዘብ ባህያ እንገዛለን፣ እንደዚሁ በብር እናስመጣለን። ብር የሌለው ሰው ግን ባልጋ ላይ ያልጋ ቁራኛ የሆነ ሰው ውሃ እየለመነ ነው ኑሮ እና ትንሽ እርምድምድ ብሎ በየቤቱ ይገባል። በግዢዋ ነው እንዲሁ ባህያ ኮንትራት ኮናትሪ በግዢ ነው። ሌሊት ነው የሚሄዱት። ከዚያ 2 ሰዓት ትምህርት ቤት ለመግባት አይደርሱም። ትምህርታቸው ይስተጓጎላል። ትምህርታቸውን ያቋርጣሉ። በዚህ ምክንያት በውሃ ምክንያት በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ድርጅት ኤንጂኦ በጣም ተደስተናል እና ደግሞ